ማን ነው አፋኝን ለስጋ ብቻ ነው ያለው። እንደዚህ ለቲማቲምም ቁርጥ ይሆናል ማለት ነው። ላጤዎች በተለይ ገባ ገባ ብሎ ለእናንተ በጣም ቀላልና ራብ ሲላችሁ የምትበሏት ምግብ መሆን ትችላለች ማለት ነው። ሽንኩርታችን እንደዚህ ድቅቅ አድርገን እንከትፋለን። በደንብ ድቅቅ አድርገን እንደዚህ ሽንኩርታችን ከከተፍን በኋላ ቃሪያችንን ፍሬውን እንደዚህ እናወጣና እንደዛው ድቅቅ አድርገን እንከትፋለን ማለት ነው። ቲማቲማችንንም እንደዛው ድቅቅ አድርገን በመንፈልገው ሳይዝ አለማድቀቅም ትችላላችሁ፣ ግን ሲደቅ አሪፍ ነው። እንደዚህ ድቅቅ አድርገን እንከትፋለን ማለት ነው። ከዛው ወደ ማዘጋጃ እቃችን ላይ መገልበጥ ነው። እንደዚህ አድርገን ካዘጋጀን በኋላ ሶሳችንን እናዘጋጃለን። የሚያስፈልገን ሰናፍጭ እናደርጋለን፣ ትንሽ ሰንፈጥ እንዲያደርጋል ማለት ነው። ከዛ ጨዋችን እናደርጋለን። ከዛ ዘይታችን እናደርጋለን መጥነን አንድ ላይ እንደዚህ እናዋሃደውና አቸቶ እናደርጋለን። ሎሚ ካላችሁ ሎሚ ብታደርጉ በጣም ጣዕሙን አሪፍ ያደርገዋል ማለት ነው። ከዛ እርድ እዚህ ጋር ጨምሬያለሁኝ ለከለሩ። እንደዚህ አድርገን አንድ ላይ ማቀላቀል ነው። ይሄ ሁላችንም ቤት በጣም የለመድነው ከልጅነታችን ጀምሮ ያደግንበት የቲማቲም ቁርጥ ነው። ከዛ ውሃ እናደርግበታለን ማለት ነው። እንደዚህ ውሃችንን እንደዚህ እናደርግና አንድ ላይ በደንብ እናዋሃደዋለን። ጨው ትንሽ ስላነሰው ጨምሬበታለሁ። ከዛ ያዘጋጀነው በስሱ የተቆራረጠ እንጀራ ቁርጥ እንደዚህ አድርገን እንከትበታለን። ውሃው መረቁ በደንብ እንዲገባለት እንደዚህ እያደረጋችሁ ማገላበጥ ነው። በጣም በቀላሉ እንደዚህ የሚጣፍጥ ቲማቲም ቁርጥ ማግኘት እንችላለን ማለት ነው። አፋኝ ማለት ታዲያ ይሄ አይደለም። ስለዚህ በጣም ጣፋጭ ነው። ሞክሩት ሁላችሁ። እንደዚህ አድርጋችሁ ሲረባችሁ ምግብ አልበላ ሲላችሁ ምናምን መጠቀም ትችላላችሁ። አፒታይት በጣም ነው የሚከፍተው። ቃሪያው ሰናፍጩ ምናምን በጣም አፒታይት ይከፍታልና ሞክሩት። እንደዚህ አድርጌ እኔ ከምስጋር ቅርብ ያለው እናንተም ቤታችሁ ሞክሩት።